በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ የልዑል እግዚአብሔር ቤተሰቦች? አሜን። የአምላካችን እግዚአብሔር ስሙ ዘውትር የተመሰገነ ይሁን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ፣ እንኳን አደረሰን። ለዚህ ቻናል አዲስ የሆናችሁ ስሜ መምህር ምህረተአብ ነጋሽ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። በሰባኪ ወንጌልነት በማገልገል ላይ እገኛለሁ። በዚህ ዩቲዩብ ቻናል እየሰጠው ያለው ትምህርት ተከታታይ የሆነ ትምህርቶች ጀምረናል። ይህም ምንድነው? የእምነት መነሾ በዝግመተ ለውጥና በቤተ እምነት መገለጽ ምን ይመስላል የሚለውን ነው የጀመርነው። ስለዚህ ግንዛቤው እንዲኖረን በዓለም ያለው እሳቤና በመንፈሳዊ ዓለም ያለውን አረዳድ ለመለየት ያግዘን ዘንድ ተከታታይ ትምህርት እያነሳን እስካሁን መተናል እና ዋናው ዓላማው ዲቴል የሆኑ ነገሮችን ወይ ዝርዝር የሆኑ ነገሮችን ለማስተማር ሳይሆን ዋና የተባሉ ጭብጥ ሐሳቦችን እንድንይዝና በተለያየ ጊዜ እያጋጠመን ያለን የሰዎች አስተሳሰብ በተለያየ ወቅት የሚሰነዘሩ ሐሳቦች ከየት እንደመጡ ከየት የተነሱ እንደመሆናቸው የሆኑ እንደሆኑ ለመረዳት ያግዘን ዘንድ ጭብጥ ለመያዝ ነው እና ወደ ራሳችን ወደ ቤተ እግዚአብሔር አስተምሮ ከመሄዳችን በፊት ሌላውን ከመመልከታችን በፊት ዓለም ላይ ያለውን ነገሮች በማስታወስ ያንን በማንሳት ግንዛቤ እንድንይዝ ለማድረግ ነው ማለት ነው። እንግዲህ ከዚህ ቀደም በነበረው ቪዲዮ ላይ የእምነት መነሾ ጽንሰ ሐሳብ በአንትሮፖሎጂስቶች ምን ይመስላል የሚለው ካሉት የተለያዩ ቲዎሪዎች መካከል አንዱን የቡርኔት ቴይለር የተባለውን ታዋቂው የአንትሮፖሎጂስት አባት የሚባለውን የሱን ሐሳብ ቀንጨብ አድርገን መሰረታዊው የእምነት መነሾ አስተምህሮቱ ምን ይመስላል፣ ቲዎሪው ምን ይመስላል፣ ሳይንቲፊክ ቲዎሪው ምን ይመስላል የሚለውን ነው የተመለከትነው። ዛሬ ደግሞ ወደ ሶሺዮሎጂ ወደሚባለው ትምህርት በዚህ ዙሪያ ያጠኑትን ምሁራንን እነሱ ካጠኑት ውስጥ የሶሺዮሎጂ ፐርስፔክቲቭ በዚህ በኩል ያለውን የእምነት መነሾ ምን ይመስላል የሚለውን እንመለከታለን ማለት ነው። በዚህ ክፍል የምንመለከተው ሶሺዮሎጂ እምነትን እንዴት ነው የሚረዳው የሚለውን እናይና ከዚህ አንጻር ያለውን ደግሞ እኛ እንዴት እንረዳዋለን የሚለውን እንመለከታለን ማለት ነው። ብዙ አይነት ቲዎሪዎች አሉ እዚህም ሶሺዮሎጂ ውስጥ። ከዛ ውስጥ አንዱን ነው የምንመለከተው። ዱርካሃይም የሚባለው ሰው የሱን ቲዎሪ ብቻ እንመለከታለን ማለት ነው። ሶሺዮሎጂ በዋነኝነት የሃይማኖት መነሾ የሚለው የሃይማኖት ጽንሰ ሐሳብ የሚለው በማህበረሰብ ወይ በሶሳይቲ ውስጥ የሚሰጠው ፈንክሽን ነው ወይ ደግሞ ተግባር ነው ብሎ ነው የሚያስተምረውና ስለዚህ ማህበረሰብ በባህሪው ኢንቲግሬትድ ነው፣ አንዱ ላንዱ የተሳሰረ ነው። ሼር የሆነ ቫልዩ ወይ ደግሞ የጋራ የሆነ ሐሳብ የጋራ የሆነ አመለካከት ይፈልጋል። ሌላ ደግሞ ማህበረሰብ ቢሎንጊነስ ማለት በዚህ ቦታ ውስጥ አለሁበት ማለት ወይ ደግሞ በዛ ማህበረሰብ ውስጥ በዛ ዝርያ ውስጥ ወይ በዛ ትራይብ ወይም ክላን የሚሆን ወይም ሂውጅ የሆነ ትልቅ ሶሳይቲ ውስጥ ራሱን እዛ ውስጥ ቢሎንጊነስ የሚባለውን ነገር ይፈልጋል ማለት ነው። ስለዚህ ከነዚህ ባህሪያቶቹ አንጻር እንግዲህ ሃይማኖት ለዚህ ለማህበረሰብ ትልቅ ተግባር አለው የሚል አስተምሮ ነው። ስለዚህ ዱርካሃይም ምንድነው የሚለው የቀደመው ማህበረሰብ ወይ ደግሞ የኛ ዝርያ ቀድሞ የነበሩ አያቶቻችን ማለት ነው የወርልድ የነሱን ዓለም የራሳቸውን ዓለም በሁለት ነው የከፈሉት። በምንና በምን ሴክሪድ እና ፕሮፌን ብለው በሁለት ከፍለውታል። በእኛ ንግግር ቅዱስና ያው ርኩስን ብለው ወይ ደግሞ የተለየና የተለመደ የሚል በእንደዛ አድርገው ለይተውታል።
እነዚህ ቅዱስ ብለው የለዩዋቸው ነገሮች ሰዎች ሊሆኑ ይችላሉ፣ እንስሳቶች ሊሆኑ ይችላሉ፣ ኤኒ ኦብጀክት ሊሆን ይችላል ቅዱስ ብለው የሚለዩት። ስለዚህ ቅዱስና ርኩስ የተለየ ልዩ የሆነና የተለመደ የሚለውን አድርገው ለይተውታል። ከዛ በኋላ እንግዲህ ሌላ ደግሞ ማህበረሰብ የፈጠረው ነገር ምንድነው? ሼርድ የሆኑ ቫሊዩስ ወይ ደግሞ ብሊፍስ የጋራ የሆነ እምነት ወይም አመለካከት ማህበረሰቡ ፈጠረ። ለጋራ ሊያስማሙ የሚችል ኖርም ሊሆን ይችላል፣ ወግ ሊሆን ይችላል፣ ስርዓት ሊሆን ይችላል። ልማዳዊ ነገሮችን የጋራ ሊስማሙ የሚችሉበትን ነገሮች ፈጠሩ የሚል ነው። አንዳንድ ሰዎች ሲያነሱ በቋንቋ ትምህርት ላይ ሲያነሱ አይታችሁ ከሆነ ወተት ነጭ ነው የሚለው አግሪመንት ነው። ቀድሞ የነበሩ ሰዎች ቋንቋም ሲፈጥሩት ወተት ጥቁር ብሎት ቢሆን ኖሮ ስቲል በጥቁርነቱ እንስማማ ነበረ። ስለዚህ ኤርሊ ሶሳይቲ ቀድሞ የነበረ ማህበረሰብ ነጭ የሚለውን ሐሳብ ለወተት ስለሰጠ እንጂ አግሪመንት ነው እንደሚሉት ያለ ነው። ስለዚህ ያ ማህበረሰብ ለጋራ ሊያግባባኛል ያለውን ባህል፣ ይሄ ወግ አመለካከት ያዘ የሚል ነው። ሌላኛው ደግሞ እነዚህ ቅዱስና ርኩስ ብለው የለዩዋቸውን ነገሮች የተለዩ ነገሮችን ይሄ ኮሚናል ሪቹዋልስ የሚባሉ የጋራ የሆነ ሃይማኖታዊ ስርዓት ወይ ደግሞ የእምነት ስርዓቶችን ማክበር ጀምሩ በጋራ የሚል ነው። ያም እንደ ይሄ ቶተም የተባሉ ይሄ ልዩ ያሏቸውን ነገሮች ማክበር ጀመሩ። የሴሪሞኒ ይሄ እነዚህ ክብረ በዓሎችን ሃይማኖታዊ ስርዓቶችን በጋራ ማክበር ጀመሩ። የጋራ አስተሳሰብ ፈጥረዋል፣ የጋራ ብሊፍ ፈጥረዋል። ከዛ ደግሞ የጋራ የአምልኮ ስርዓትን ፈጠሩ። ከዚህ በመቀጠል ዋና የሚያነሳው ነገር ምንድነው? ይህ የጋራ አመለካከት መፍጠር፣ ቅዱስና ርኩስ ነገሮችን መለየት፣ የጋራ የአምልኮ ስርዓትን መፈጸም ሌላኛው ምንን ይፈጥራል ማለት ነው? ኮሚኒቲ ቢሎንጊነስ የምንለው ደግሞ የማህበረሰብ እዛ ውስጥ ራስን የማግኘት ነገሮች ማለት ነው። በነገራችን ላይ ይህ ሀሳብ ከካልቸር ጋር የተያያዘ ነው። ካልቸር እንደምናውቀው አንድ ማህበረሰብ የሆነ በመልክዓ ምድራዊ አቀማመጥ በአንድ ቦታ በመሆን እንዲሁም ራስን ከአደጋ ከስጋት ለመከላከል ለመረዳዳት ሰዎች የሆነ ሶሻል ስትራክቸር የሚፈጥሩት መዋቅር ነው ካልቸር የምንለው። ስለዚህ አንድ ላይ ከፈጠሩት በኋላ እለት እለት በዛ እሳቤ ውስጥ በዛ አገኝበታለሁ በሚለው ውስጥ በሚተገብሩት ተግባራትና በሚፈጥሩት ኢንቲግሬሽን መስተጋብር ምክንያት ካልቸር ይፈጠራል ማለት ነው። እና ልክ እንደዛው ነው እየተመለከተ ያለው ሃይማኖትን፣ እሱ እንደ ካልቸር ነው እየተመለከተ ያለውና ስለዚህ ሃይማኖታዊ ትውፊቶችን ሲፈጽሙ ራስን በዛ ውስጥ ማግኘት፣ ራስን በዛ ውስጥ እኔ እዚህ ውስጥ ነው የምገኘው፣ የኔ ማንነት፣ የኔ ህሉና ወይ የኔ አመለካከት በዚህ ውስጥ ነው ብሎ እንደማለት ማለት ነው። ኮሚኒቲ ቢሎንግነስ የምንለው እንደዛ ነገሮችን ይነግረናል። ሌላ ደግሞ ሬንፎርሲንግ ሶሻል ኖርምስ የሚል ነው። ይህ መዋቅራዊ አደረጃጀት የማህበረሰብን ሊያስማማ ሊያግባባ የሚችል ባህልን፣ ስርዓትን፣ ኖርምን ወይ ደግሞ ኢቲክስ የሞራል የግብረ ገብ ስርዓቶችን ሁሉ የዘረጋን ይላል። ስለዚህ ቅድም እንዳልነው ቅዱስና ርኩስ ወይ ደግሞ ልዩና የተለመደ የሚለው ልዩነት እንዳለ ስላለ ሰዎች የመጥፎ ያሉትን ነገር አለማድረግ፣ በጎ ያሉትን ነገር ደግሞ እንዲያደርጉ ማስገደድ ማለት በኖርም በዛ በስርዓት ውስጥ እንዲሆኑ ከዛ ውጪ ከወጡ ኦድ ሆነው የተለዩ ተደርገው ወይ ደግሞ የረከሱ ተደርገው የሚቆጠሩበት ነገሮችን ፈጥሯል ይላል። ስለዚህ በአጠቃላይ የሶሺዮሎጂ ትምህርት መሰረት የሚያደርገው ምንድነው? ሃይማኖት በማህበረሰቡ ላይ በሚሰጠው ፋይዳ ወይም ፈንክሽን ኦፍ ሪሊጅን በሚለው ነው መሰረት ያደረገው ማለት ነው። ይህ ሰው ወደ አውስትራሊያ ሄዶ የባህላዊ ካልቸሮችን ተመልክቶ ከዛ ያንን ከተመለከተ በኋላ ነው መጥቶ የዚህ ጥናት አድርጎ ሶሻል ኮሄሽን ቲዮሪ ኮሄሲቭ የሆነ ማህበረሰብን ቦንድ አድርጎ የሚያያይዝ የሚል ጽንሰ ሐሳብ ቲዮሪ ያቀረበው ማለት ነው። እንግዲህ ይህንን ቲዮሪ ስንመለከተው
አንድ ነገር ማንሳት ያለብን ነገር ይኖራል። ሃይማኖትና ባህል ምንድነው የሚለውን ነገር ማንሳት አለብን። ሃይማኖት በእኛ አስተምሮ መገለጽ ነው። የሃይማኖት መሰረቱ ህሉና እግዚአብሔር እና የእግዚአብሔር ለፍጥረታቱ ራሱን መገለጽ ነው። ህሉና እግዚአብሔር ወይ ደግሞ ሀልዎተ እግዚአብሔር ማለት የእግዚአብሔር መኖሩ ኤግዚስተንስ ኦፍ ጋድ የእግዚአብሔር መኖር አንዱ እሱ ነው። ሁለተኛ ደግሞ ይህ ህሉናውን ራሱ ሀልዎቱን እኔ በማለት የገለጸው ለፍጡራኖቹ የገለጸው የእግዚአብሔር መገለጽ ነው። ስለዚህ ሃይማኖት በአዳፕቴሽን ወይ ከዚህ በፊት እንዳየነው እንደ ባይ ፕሮዳክት የሆነ ተደርጎ የመጣ አይደለም። በዛም ላይ አይደለም እምነታችን የቆመው፣ እሱ መታየት አለበት። ካልቸር ስንል ግን ቅድም እንዳልነው አንድ ማህበረሰብ በይበልጥ ሰዎች ከኃጢአት ከወደቁ በኋላ ፍርሃት የሚባለው ድንጋጤ የሚባለው በምድር ላይ ሲኖሩ በተፈጥሯዊ ናቹራል ዲዛስተር የምንላቸው ነገሮችም እንዲሁም ደግሞ እንስሳቱ አራዊት ሁሉ ድሮ ለአዳም አገልጋይ ሆኖ የተሰሩት ሁሉ ጠላትነት ስለተነሱበት ከፍርሃት የተነሳ ሰዎች የሰው ልጅ አብሮነትን ይሄ መተጋገዝን ይሄ በአንድነት የመኖርን ነገሮች ፕሪሚቲቭ የሆነ ሶሳይቲ ብቻ ሳይሆን አሁንም ያለው የሰው ዝርያ አብሮነትን በአንድ የመኖርን በአንድ የመቆምን ለብዙ ለመልካምም ለመጥፎም ዓላማ ይደራጅበታል። ስለዚህ ካልቸር ባህል ይፈጠራል፣ ያድጋል፣ ይሞታል። ምክንያቱም ማህበረሰባዊ ስትራክቸር ነው መዋቅር ነውና ከዛ አንፃር ነው የምንመለከተው ባህልን ስንመለከተው። ነገር ግን አሁን ዓለም ላይ ያሉት የሚሰጡት ትርጓሜ ባህልን ሃይማኖትን ጭራሽ በተገላቢጦሽ ኮምፖነንት ኦፍ ካልቸር አድርገው ነው የሚያስተምሩት። 5ኛ ክፍልም 6ኛ ክፍል ለልጆች ሳይቀር ለህፃናት የተቀረጸው መጽሐፍ ላይ የባህል ይዘቶች ከሚባሉት አንዱ ቋንቋ፣ ሃይማኖት፣ እምነት፣ ያለባበስ ስርዓት፣ ያመጋገብ ስርዓት የሚሉት እነዚህ የባህል የካልቸር ኮምፖነንቶች ናቸው። ስለዚህ ሃይማኖት አንድ ኮምፖነንት ነው ሆኖ የገባው ማለት ነው። ይሄ ስህተት ነው። በእኛ ትምህርት ቤት በእኛ ቤተክርስቲያን ግን አስተምሮ የምንለው ምንድነው? ሃይማኖት መገለጽ ነው። ነገር ግን ሃይማኖታዊ ክንዋኔዎች፣ ሃይማኖታዊ አምልኮ ስርዓቶች በማህበረሰብ ሲፈጸሙ፣ በሰው ዘር ላይ ሲፈጸሙ ግን እነዛ ምን ይሆናሉ ማለት ነው? የካልቸር አባል ይሆናሉ። ሰው ሃይማኖታዊ ድርጊቱን ሁሌ ሲፈጽመው፣ ጠዋት ተነስቶ ቤተክርስቲያን ሲሄድ፣ ሌሊት ተነስቶ ሲጸልይ፣ ክብረ በዓል ሲያደርግ፣ በዓላዊ ስርዓቶቹን መንፈሳዊ አምልኮቱን ፈጽሞ ዓለማዊ ህይወቱ ላይ የሚያደርጋቸው ነገሮች ሁሌ ሲፈጽማቸው ምን ይሆናሉ ማለት ነው? እነዛ ልማድ ሆነው ወይ ደግሞ ባህል ሆነው ድርጊቶቹ ካልቸር ሊሆኑ ይችላሉ እንጂ ሃይማኖት ካልቸር ይሆናል። ካልቸር ግን ሃይማኖት ሊሆን አይችልም። የሁለቱን ልዩነቶች መረዳት ያስፈልገናል ማለት ነው። ሌላኛው በበጎ ጎኑ የዚህን ቲዮሪ ስንመለከተው ምንድነው? ማህበረሰብ ኢንተራክሽን እንዲሆን ወይ ደግሞ ባይንዲንግ ፎርስ ሆኖ ነው የሚያገለግለው ሃይማኖት ብሏል። እውነት ነው። ሃይማኖት ወይ እምነት ለሰው ልጅ እንደ ባይንዲንግ ሆኖ እንደ ባይንደር ሆኖ ያገለግላል። ከማንና ከማን ነው የሚያገለግለው የሚለውን ስንመለከተው አንደኛ የዚህ ቲዮሪ ትንሽ አብረን የምናነሳቸው ነገሮች አሉ። በዚህ ዩኒቨርስ ላይ በዚህ ዓለም ኤቭሪቲንግ ሁሉም ነገር ምንድነው? ኢንተራክትድ ነው። አንዱ ከአንዱ ጋር የሚጸጋበር ወይ ደግሞ ግንኙነት አለው። ለምሳሌ የኔ አይን ከብርሃን ጋር ግንኙነት አለው። የኔ ጆሮ ከድምጽ ጋር ግንኙነት አለው። የኔ እጅ፣ የኔ አፍ፣ የኔ ጥርስ፣ የኔ ምላስ ስርዓተ ዳይጀስቲቭ ሲስተም የሚባለው ሁሉ ወጥ የሆነ ኢንቲግሬሽን አላቸው። ኮምፖነንት ናቸው። አንዱ እስከ መጨረሻው ስርዓት ድረስ ኤፌክቲቭ የሆነ ስርዓትን ለማሳለጥ የተቀናጁ ናቸው። ስለዚህ በዓለም ላይ ያለው የትኛውም ነገር ብትመለከቱት አይሶሌትድ የሆነ ሲስተም የለም። ባህልን ወይ ደግሞ ሃይማኖትን ብቻ አይደለም፣ ባይኖር ራሱ እምነት ባይኖር የትኛውም ምድር ላይ ያለ አካል በአንድም በሌላ መንገድ የሚነካካና የሚቀናጅ ነገሮች ናቸው። እሱን መመልከት ያስፈልጋል።
ስለዚህ በሃይማኖት ይሄንን ካየነው እንደ ባይንዲንግ ሆኖ የሚያገለግለው ሐሳብን እንቀበላለን። አንደኛ ምንድነው ግን ከማንና ማንን ነው የሚያገናኘው ነው። እንደ አገናኙ በደንብ አቀራርቦ አያይዞ የሚለው ሐሳብ ማንና ማንን ያገናኛል የሚል ስንመለከት አንደኛ ነፍስን ከፈጣሪ ጋር ያገናኛል ሃይማኖት። እስመ አሁን በቤተ ክርስቲያናችን በሃይማኖት ነው መንግስተ ሰማያትን የምናየው፣ በእምነት ነው እግዚአብሔርን የምናየው። እግዚአብሔርን አሁን አንድም ሰው እንኳን ያየው የለም ይላል። አዎ እግዚአብሔርን በመለኮቱ ያየው የለም። እግዚአብሔርን ሁሌ የምናየው በምንድነው? በእምነት ነው። ውስጣችን ነፍስ የምትባል የሚርባት ልክ እኛ አይናችን ብርሃን እንደሚፈልግ፣ ጆሮአችን ድምፅ እንደሚፈልግ፣ ሰውነታችን ምግብ እንደሚፈልግ፣ ነፍሳችን ደግሞ እግዚአብሔር የሚባለውን አምላካችን ያስገኙን ፈጣሪውን ይህን ዓለም አሳልፎ የሚኖረውን እሱን ትናፍቃለች ማለት ነው። ስለዚህ ሃይማኖት ይሄንን ደግሞ እግዚአብሔርና ሰውን የሚያገናኘው በነፍስ በኩል ሃይማኖት ነው። ስለዚህ ሃይማኖት ይሄንን ተግባር በመፈንክሽኑ ይሄ ነው አንዱ ፈንክሽኑ። ሁለተኛው ደረጃ ደግሞ ቢሎንጊነስ ያለው ሐሳብ በእምነት ውስጥ በአንድ እምነት ውስጥ ያሉ ሰዎች በአንድ የእግዚአብሔር ሐሳብ ያሉ፣ በነገራችን የሰው ዘር ሁሉ በአንድ የእግዚአብሔር ሐሳብ እንዲኖር ነው የተፈጠረው። በኃጢአቱ ምክንያት ነው ልዩነት፣ በአካባቢዊነት በስጋ ሐሳብ ነው መከፋፈሉና መለያየቱ የመጣው እንጂ ሰዎች ሁሉ በእግዚአብሔር ጥላ ያሉ ናቸውና በአንድ እምነት ያሉ በአንድ አመለካከት ያሉት ሁሉም ደግሞ እርስ በርስ ደግሞ የሚኖራቸው ወንድማዊነት ባልንጀርነት ይኖራል ማለት ነው። ባልንጀራችሁን እንደራሳችሁ ውደዱ፣ ጠላታችሁንም ውደዱ የሚል ትምህርት ይማራል። ከአብሮት ካለው ከሃይማኖቱ አካል ጋር ብቻ ደግሞ ሳይሆን ከሃይማኖቱ ውጭ ካሉት ጋርም ደግሞ ቢቻላችሁ ከሰዎች ጋር ሁሉ በሰላም ኑሩ የሚል ትምህርት ስለሚባል እንደ ባይንዲንግ ሆኖ በምድር ላይ የሰው ልጅን አኗኗር ስሉጥ ለማድረግ፣ ሰላማዊ ለማድረግ፣ የተሻለ ለማድረግ እምነት ወይ ደግሞ ሃይማኖት ይጠቅማል ማለት ነው። ከአንድ ምሳሌ ነገሮች እናንሳ። ምንድነው የምናነሳው? ለምሳሌ ስፖርተኛ ጠዋት ተነስቶ መጀመሪያ አካባቢ ላይ አዲስ ጀማሪ ፍሬሽ ሯጭ ከሆነ ለምሳሌ በሩጫ ዓለም ላይ ያለውን ብናነሳ ፍሬሽ ሯጭ ከሆነ መጀመሪያ ላይ ሲሮጥ ከሳምባው በአፉ ልትወጣ ነው የምትደርሰው። ማለት ይከብደዋል፣ ደም ዝውውሩ ይናጋል፣ ሰውነቱ ቅጥቅጥ የሚባል ይዘዋል፣ ስትራፖ ይይዘዋል፣ ራስ ምታት ሊይዘው ይችላል። መጀመሪያ አካባቢ ላይ ካልደጋገመበት ሁለተኛ እግሬ ወደዛ አይደርስም ሊል ይችላል፣ ጥቅም ስለሌለው በመጀመሪያው እይታ ማለት ነው። ነገር ግን እየተከታተለ ተደጋግሞ ትሬኒንግ በሚሰራበት ሰዓት፣ ትሬንድ በሚሆንበት ሰዓት ላይ ግን ከስፖርት የሚገኙ ጥቅሞችን ራሱ ነፍሱ፣ ሰውነቱ፣ ፊዚካሉ እየነገረው ይመጣል። በቂ እንቅልፍ የመተኛት፣ በቂ ውሃ የመጠጣት፣ የአመጋገብ ስርዓት መስተካከል፣ የአእምሮ ሰርኩላር የዚህ የአእምሮ ማደግ፣ የቫስኪዮ ይሄ የደምና የሳምባ ዝውውሮች መስተካከል፣ ብዙ የአእምሮ እድገት ብዙ ነገሮችን ጥቅሞችን ሲያይ የሚያደርጋቸው ድርጊት ሁሉ ምን ይሆናሉ? አክሽኖቹ ቋሚ ይሆናሉ። ቋሚ ትሬኒንግ ነው የሚሰራው። ቢያቆም ምንድነው እነዚህ የሚያገኛቸውን ነገሮች ሁሉ አሁን የጠቀስናቸውን ያጣል ማለት ነው። ያንን ደግሞ ማጣት አይፈልግም። ተቸግሮ ወይ ተገዶ ካልሆነ በስተቀር እነዚህን የመሰሉ ለሰውነቱ ምቹ የሆኑ ነገሮችን ማጣት አይፈልግም። ስለዚህ ምንድነው የሚያደርገው? አክቲቪቲውን ያደርገዋል። ለምን? ጥቅም ስላለ ማለት ነው። አክቲቪቲው ልማድ ነው። የሚያገኛቸው ነገሮች ግን ደግሞ አስፈላጊ ናቸው። ወደ ሃይማኖት ስንመጣ ቤተክርስቲያን መሄዳችን፣ ጠዋት ሌሊት መነሳታችን፣ ጸበል ቦታ መሄዳችን፣ ጸሎት ማድረጋችን እነዚህ አክቲቪቲዎች ናቸው፣ እንቅስቃሴዎች ናቸው፣ የሃይማኖት እንቅስቃሴ ናቸው። ክብረ በዓል ማንገሳችን እነዚህ ነገሮች እንቅስቃሴዎች ናቸው። ከእግዚአብሔር የምናገኘው በረከቶች ደግሞ በቤተ እግዚአብሔር በመሄዳችን የምናገኛቸው በረከቶች ደግሞ እነሱ ጥቅሞች ናቸው። ስለዚህ ሰዎች ዝም ብሎ ብቻ ይሄ በማህበረሰብ ለሚያገኙት ጥቅም አለው ብለው ብቻ ሃይማኖት ላይ አይካተቱም። በይበልጥ በዚህ በሰለጠነው ዓለም ላይ ካያችሁ በጣም ያደጉት ሀገራት ላይ ስትሄዱ
ከእምነት ነፃ ነን የሚሉ ራሳቸውን ነፃ የሚያደርጉ አካላት የየትኛውም የእምነት አባል ባይሆኑም ነፃ ሆነው ይኖራሉ። ግን ደግሞ የእግዚአብሔር ጥያቄ ውስጣቸው አለ። እግዚአብሔርን ሲያከብሩ የአምላክ መኖሩን አንድ አምላክ መኖሩን መልካም የሚባሉ ነገሮችን ለማድረግ መፈለግ በሃይማኖት በእምነት የተሰሩ በጎ ነገሮችን ለመከወን መሻት እነዚህ ነገሮችን እንመለከታለን ማለት ነው። ስለዚህ ለማህበረሰብ ፈንክሽን እንዲሆን ወይም ተብሎ ማህበረሰብ ራሱ ያስገኘው ሳይሆን ሃይማኖት ከእግዚአብሔር ተገልጾ ነገር ግን እንቅስቃሴውን ሃይማኖታዊ ተግባራትን ደግሞ ሲተገብሩት ያው የማህበረሰብ አንዱ ክፍል ሆኖ የሚገኝ ነው ሃይማኖት ማለት ነው። በዚህ ልንረዳው ይገባናል። በእርግጥ ሳይንቲስቶች የሚያዩት ሁሉ ስህተት ነው የሚል ድምዳሜ የለንም። በዚህ ዘመን ላይ አይታችሁ ከሆነ ብዙ የእምነት ተቋማት አቅጣጫቸውን ስተው ከሃይማኖታዊ ከእምነታዊ ተግባራቸው ይልቅ ወደዚህ አደረጃጀት ይሄ አንድን ህዝብ ለማደራጀት ፖለቲካል ፎርስ ለማግኘት ፓወር ለማግኘት የሚደረግ አደረጃጀት አድርገው እንደሚጠቀሙበት ይታወቃል። ይሄ በዓለም ላይ የምናየው ነው። የአረብ ሀገራት፣ የክርስቲያን ሀገራት፣ የዚህ እምነት የቡዲዝም፣ የሂንዱይዝም የሌሎችንም ስትመለከቷቸው የፖለቲካ ኤጀንት የሆኑት አካላት እስከ ውስጥ ድረስ በመግባት በእኛም ሀገር ስትመጡ እስከ ውስጥ ድረስ በመግባት የህዝብ አደረጃጀትን ይሄ ሞብ ለማድረግ ለማንቀሳቀስ የእምነት ተቋማትን ይጠቀሙባቸዋል። ስለዚህ ይሄንን ያየ አንድ ተፈላሳፊ ምሁር ሳይንስ እንደምታውቁት ፈርስት ምንድነው ኦብዘርቬሽን ነው መመልከት ነው። ከዛ ሃይፖሲስ ያደርግና ያንን ሃይፖሲስ ኤክስፐሪመንት አድርጎ አናላይሲስ አድርጎ ቲዮሪ አድርጎ ያ ኮንክሉዥን ሰጥቶ ነው የሚያወጣውና ያንን የሚያዩ ሰዎች በቃ እምነት እንዲህ ነው ማህበረሰብን ማደራጃ ነው ብሎ የተዛባ ነገር ውስጥ እንዲሄዱ ያደርጋቸዋል። እንዲዛባ የሚያደርገው ሰው ነው እንጂ እግዚአብሔር በቀድሞም በዚህ መንገድ አላደረገውም እና እነዚህ ነገሮች ልንለይ ያስፈልጋል። አሁንም ቢሆን አንዳንድ ሰዎች ቤተክርስቲያን የቄሶች ነው፣ ቤተ መስጊድ የሼኮች ነው፣ ገሌ እንትኖች ነው የሚል አስተሳሰቦች የሚያነሱ ሰዎች ከሚያዩት ነገር ግለሰቦች ከሚያጠፉት ከሚበድሉት ነገር ተነስተው መሆኑን መመልከት ያስፈልጋል። ትምህርታችን ለሁሉም እንዲዳረስ የተለመደውን የዩቲዩብ አልጎሪዝሞችን በማገዝ እንድትተባበሩ እናሳስባለን። በቀጣይ በሌላ ቶፒክ እንማራለን። ለእግዚአብሔር ምስጋና ይሁን።